አንተ ስላልከው ነው እየመለስክ ያለው ለልጁ አይደለም። እሺ ለልጁ ካልሆነ እንግዳውንስ ኢየሱስ አብ ነው ብለሽ ነው የምታምኘው? ኢየሱስ አብ ነው። እቺ ኮን ልጅ ሳስናት መስቀል ላይ የተሰቀለው አብ ነው። አዎ መስቀል ላይ የተሰቀለው አብ ነው። ይኸውልህ ልንገርህ፣ አብና ኢየሱስ አይነጣጠሉም እያልኩ እኮ ነው እኮ። ስለዚህ ካልተነጣጠሉ ራሱ አብ ነው የተሰቀለው። እሺ አብረው ነው የተሰቀሉት መስቀል ላይ አንድ ከሆነ አብን ያየ እኔን ያየ አብን ያየ ማለት እኮ እኔና አብ አንድ ነን ማለት ነው። አማርኛ በጣም ጥሩ። ኢየሱስን የሰቀለ አብን ሰቀለ ማለት ትችላለህ። በዚህ መሰረት አንድ ስለሆነ ኢየሱስ እንዲሰቀል ያደረገው ራሱ እኮ እግዚአብሔር ነው። እንዴ ማን ያሰቀለው ሳይሆን የተሰቀለው አብ ነው ወይ ነው ወይስ ኢየሱስ ነው? አብ አይደለም። እንዴ አብና ኢየሱስ አንድ ናቸው። አብ ነው ወይ ኢየሱስ ነው ወይ? ምን እንዴት ነው ነገሩ? ማን ነው የተሰቀለው? አሁን ትለያያቸዋለሽ። ማን ነው የሰቀለው ስል ልነግርህ። ይኸውልህ የተሰቀለው ኢየሱስ ክርስቶስ ነው። አብ ግን አልተሰቀለም። ገብቶሃል? የተሰቀለው እሺ አብ ግን አልተሰቀለም። አብ ማን ነው? ቆይ አንተ አሁን በአንተ እይታ አብ ማን ነው? አብ ማለት የኢየሱስ ክርስቶስ አምላኩ ማለት ነው፣ ያ የሚሰግድለት። እሺ አብ ማለት እግዚአብሔር ማለት ነው አይደለ? የኢየሱስ ክርስቶስ አምላክ ማለት ነው። እግዚአብሔር ደግሞ እግዚአብሔር ደግሞ ኢየሱስን መድኃኒት እንደሆነ አምላክ እንደሆነ ገልጿል። ለኢየሱስ ክርስቶስ አምላኩ ነው አይደለም? እግዚአብሔር አምላክ እንደሆነ ገልጿል እያልኩህ ነው እኮ። ምን ላይ ደግሞ ልንገርህ፣ አምላኩ ነው አይደለም? ለኢየሱስ ክርስቶስ የአንተን ጥያቄ ብቻ እንድመልስ አትፍቀድ እንጂ የኔንም ለምን አትሰማም? እና ታዲያ አንቺ እኮ እያስረዳሽን ነው ስለ ክርስትና አይደለ? ስለዚህ እኔ ደግሞ ጠያቂ ነኝ ማለት ነው ወይንስ የምናገረው ብቻ ስማኝ ነው? ጠይቀህ ሳስረዳ እኮ ሌላ ነው። እሺ ስንት አምላክ ነው ያለው? ወደ ስንት አምላክ ሄዱ? አንድ አምላክ። የአንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? የጃዬ ጥያቄ ተሰቅሏል። ያልተሰቀለ ሌላ አምላክ አለ የለም? ያልተሰቀለ ምን ማለት ነው? ያልተሰቀለ ማለት ያልተሰቀለ ሌላ አምላክ አለ? አንድ አምላክ ነው ያለው። ሌላ አምላክ አንድ አምላክ ነው ያለው። አንድ አምላክ ነው ያለው። የአንድ አምላክ ተሰቅሏል። አዎ። ያልተሰቀለ ሌላ አምላክ አለ? የተሰቀለውም ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ? የለም። ያልተሰቀለ ሌላ አንድ አምላክ ነው ያለው። የተሰቀለው አንድ አምላክ ነው። ሌላ ጥያቄ ያልተሰቀለ ሌላ አምላክ አንድ አምላክ ነው ያለው። ያልተሰቀለ ሌላ አምላክ አለ? የለም። አብ አምላክ አይደለም? ተሰቅሏል አልተሰቀለም? አብ አምላክ ነው አይደለም? አብ አምላክ ነው። ተሰቅሏል አልተሰቀለም? ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ያልተሰቀለ ሌላ አምላክ አለ? አብ አይደለም? ይኸውልህ አብ ማለት አንድ አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የሆነ በሀፌዝ ምናምን ሳይሆን አዳምጠኝ። አብ ማለት እግዚአብሔር ማለት ነው። የተሰቀለው ኢየሱስ ነው። ኢየሱስ የተሰቀለውም ደግሞ አብ ልኮት ነው። እግዚአብሔር ልኮት ነው። ወደ ምድር ልኮት ነው። ለምድር መድኃኒት እንዲሆንላችሁ ዘንድ ወደ ምድር ሰው ልካለሁ ብሏል። አንተ እንግዲህ ከመጽሐፍ ቅዱስም አውቃለሁ የምትል ከሆነ እቺን አንዴ ንገረኝ። የተሰቀለ አንድ አምላክ ስንት አምላክ አለ አልኩሽ? አንድ አምላክ አልሽ። የአንድ አምላክ ተሰቅሏል አልኩሽ? አዎ አልሽ። ያልተሰቀለ ሌላ አምላክ አለ ወይ አልኩሽ? ያልተሰቀለ ሌላ አምላክ አለ ወይንስ የለም? የለም እያልኩ። አብ አምላክ ነው አይደለም? አምላክ ነው። ተሰቅሏል አልተሰቀለም? የተሰቀለው ኢየሱስ ነው። ስለዚህ አብ አልተሰቀለም አይደለም? አብ ልኮት
አብ አልተሰቀለም አይደል? አዎ። ስለዚህ ያልተሰቀለ ሌላ አምላክ አለ ማለት ነው። ሌላ አምላክ እንጨምር። መንፈስ ቅዱስ አምላክ ነው አይደለም? ሌላ አምላክ አንጨርም። ሌላ አምላክ ምክንያቱም ክርስቶስና አብ አይነጣጠሉ አንድ ነን ብሏል እንዴ። ኢየሱስ እኮ በስጋ ነው፣ ገብተዋል። በስጋ ነው ምድር ያለው ኢየሱስ። አሁን አምላክ ስንል በስጋ ነው እንጂ አብ በመንፈስ ነው። አብ ፈጣሪ ነው። ኢየሱስን ራሱ የፈጠረው አብ ነው። ኢየሱስ በስጋ ምድር ላይ ሆኖ የተሰቀለው በስጋ ነው። ታምኛለሽ? ስለዚህ ኢየሱስ ፍጡር ነው ብለሽ ታምኛለሽ ማለት ነው። ፍጹም አምላክ ነው። ፍጹም አዎ፣ ፍጡርም ነው ፈጣሪ ነው። መጽሐፍ ቅዱስ ላይ ይላል። ፍጹም አምላክ ልንገርህ፣ መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው የሚለው? ፍጹም ሰው ፍጹም አምላክ ነው የሚለው የቱ ጋር ነው ያለው? አለ። አሁን እጄ ላይ መጽሐፍ ቅዱስ ስለሌለ ነው እንጂ አፈታለሁ። እኔ ደግሞ እሺ፣ አሁን አንተ እኔ እንደጠየቀኝ አንድ ጥያቄ ጨርሽ ይሄን ጠይቂ። በቃሽ፣ አንድ ጥያቄ ልጠይቅህ። ጨርስ ይሄን አብ ቆይ ልጠይቅህ፣ ምድርና ሰማይ በምንድን ነው የቆመው? በአምላክ በአላህ ስብሐነ ወተዓላ ትእዛዝ። ማስረጃ ልስጥሽ። ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ። ይሄ የታወቀ ነው። ግን አላህ ምን አለ ሲናገር በአምላክ ተአምራቶች አንድ ጊዜ ላውራ ትፈቅጂልኛለሽ? አንድ ደቂቃ አልቆይም። አብሽሪ፣ አንድ ደቂቃ ራሱ አልቆይም። ላውራ። ሰማይና ምድር በምንድን ነው የቆሙት አለች። በአምላክ በአላህ ስብሐነ ወተዓላ ትእዛዝ፣ በትእዛዙ አቆማቸው። አላህ ሲናገር ምን አለ? ወሚን አያቲሂ አን ተቁመ ሰማኡ ወልአርዱ ቢአምሪ ሱመ ኢዛ ደዓኩም ደዕወተን ሚነል አርዲ ኢዛ አንቱም ተኽሩጁን ይላል። ከተአምራቶች መካከል ሰማይና ምድር በትእዛዜ መቆማቸው ነው አለ። በትእዛዙ ኢነላሃ ዩምሲኩ ሰማዋት ወልአርድ አን ተዙላ ወለኢን ዛለታ ኢን አምሰከሁማ ሚን አሐድን ሚን ባዕድ ይላል። እኔ አምላካቸው አላህ ሰማይና ምድርን እንዳይንቀሳቀሱ በትእዛዜ ይዣቸዋለሁ ይላል። እኔ ቢንቀሳቀሱ እኔ ቢሄዱ ከእኔ ከአላህ ውጭ ሌላ ማን ነው ሊይዛቸው የሚችል? በትእዛዙ እያለ ይናገራል። ይህ ነው። እሺ ሌላ ጥያቄ አለሽ? እሺ ሰማይና ምድር በቃል ነው የቆመው። መጽሐፍ ቅዱስ ላይ በቃል ነው የቆመው። አሁን ዋነኛው ጥያቄ ይሄ ልጠይቅ ሳይሆን እግዚአብሔር ወደ ምድር መድኃኒታችሁ ይሆን ዘንድ ሰው ልካለሁ ብሏል። ይሄ ማለት ምን ማለት ነው? አስረዳኝ እስኪ። አዎ እንግዲህ እግዚአብሔር በየጊዜው መድኃኒት እያደረገ ሰዎችን ያስነክሳ ነበር፣ ይልክ ነበር። ኢየሱስ ክርስቶስንም እንዲሁ በጊዜው ለእስራኤል ሰዎች መድኃኒት አድርጎ በየጊዜው ምን ጋር ነው በየጊዜው ያለው? አዳኝ ይልክ ነበር እግዚአብሔር። ሌሎችን ማስረጃ ልስጥሽ? በየጊዜው እግዚአብሔር በየጊዜው ይልክ ነበረ። አዎ አዳኞችን ልኳል ከኢየሱስ ክርስቶስ ለዓለም መድኃኒት ይሆን ዘንድ ለዓለም መድኃኒት ይሆን ዘንድ መድኃኒትን እልካለሁ ብሎ የሰው መድኃኒት እልካለሁ ብሏል አላለም? እልካለሁኝ መድኃኒት አላለም። ነገር ግን አላለም። ማስረጃለሽ? ከማስረዳት ይልቅ አሁን መከራከሩ ነው አንቺ የፈለግሽው። ማስረዳሽ ነበር። አሁን ብሏል እያልሽ አላልኩም እኔ መድኃኒት እልካለሁ ብሏል አላልኩሽም። የቱ ጋር ነው እንደሱ ያለው? መጀመሪያ አዳምጠኝ። የሰው ልጅ ለዓለም የሰው ልጅ መድኃኒት እልካለሁ አላለም? አላለም። አሁን ላስረዳሽ በረዳት ትፈልጊያለሽ? መድኃኒት ስለሚለው ጉዳይ አውቃ ወጣች። አያቸዋት አይደል? መድኃኒት ተደረገ ኢየሱስ መባሉ ፍጡር መሆኑን ነው የሚያሳየው። እንደው በደንብ ካስተዋላችሁት ማለት ነው። አምላክ መድኃኒት አይደረግም፣ በራሱ መድኃኒት ነውና። ኢየሱስ ግን አምላክ ላለመሆኑ ትልቅ መረጃ መድኃኒት ተደረገ የምትሉት ቃል ነው። ፍጡር ስለሆነ ተደረገ። አምላክ ቢሆን አይደረግም ነበር ነው። ፍጡር ግን ይደረጋል መድኃኒት።
ማን ያደረገው ከተባለ አምላኩ አደረገው። እግዚአብሔርም ለእስራኤል ሰዎች ኢየሱስን መድኃኒት አደረገው ይላል። በመደረግ የተገኘ ስልጣን ነው፣ ሌላ አይደለም። ያቸዋል። ይሄ ነው የሚደረገው ፍጡር እንጂ ፈጣሪ አይደለም። ፍጡር መሆኑን የሚያስረዳ ነው። ሚኪያስ